ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 9 ወይም አፕሪል 17 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየተውን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያለን ወደ ዕለቱ የምንዛሬ ተመናችን እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 156 ብር 59 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር ከ03 ሳንቲም ገዝቶ 133 ብር ከ65 ሳንቲም በመሸጥ ላይ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። 1 ዩሮ በጥቁር ገበያ 177 ብር ከ93 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 146 ብር ከ29 ሳንቲም ገዝቶ 149 ብር ከ21 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ነው። አንድ የስዊስ ፍራንክ በጥቁር ገበያ 191 ብር ከ63 ሳንቲም እየተሸጠ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 159 ብር ከ12 ሳንቲም ገዝቶ 162 ብር ከ30 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 136 ብር ከ05 ሳንቲም ተገዝቶ 138 ብር ከ77 ሳንቲም እየሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 112 ብር ከ74 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 93 ብር ከ48 ሳንቲም ገዝቶ 95 ብር ከ35 ሳንቲም በመሸጥ ላይ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 99 ብር ከ51 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 82 ብር ከ43 ሳንቲም ገዝቶ 84 ብር ከ08 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም እየሸጠ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ43 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 207 ብር ከ05 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 172 ብር ከ27 ሳንቲም ገዝቶ 175 ብር ከ72 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 510 ብር ከ69 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ63 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ሲሆን 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም በመሸጥ ላይ ነው። በንግድ ባንክ 33 ብር ከ76 ሳንቲም ተገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 41 ብር ከ72 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 34 ብር ከ74 ሳንቲም ገዝቶ 35 ብር ከ43 ሳንቲም በመሸጥ ላይ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 406 ብር ከ69 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 220 ብር ከ65 ሳንቲም በመሸጥ ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 415 ብር ከ52 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ10 ሳንቲም በመመንዘር ላይ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ06 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን ይህን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረበን። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየተውን ኮሜንት ላይ
ቪዲዮ ላይክና ሼር እንዳይረሳ። በዚያ በቃን። መልካም ጊዜ፣ መልካም ቀን